ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 28 ዛሬ ይኖረናል። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 27 ትምህርታችን ላይ my favorite የሚለውን የእንግሊዝኛ መነሻ ንግግር በመጠቀም ስለምንወዳቸው ነገሮች እንዴት እንደምንናገር አይተናል። በትምህርታችን መሰረት ፈተና ነበረን። ፈተናውንም 10 የምትሆኑ ተማሪዎች በዚች 2 ቀን ውስጥ ተሳትፎ አድርጋችኋል። የሁላችሁንም አዳምጫለሁ። በጣም ቆንጆ ነበረ። በርቱልኝ። ስማችሁን እንደተለመደው የቪዲዮ መጨረሻ ላይ የምጠራ ይሆናል። ወደ ዛሬው ትምህርታችን ከመሄዳችን በፊት ይህን ቪዲዮ ላይክ በማድረግ ለብዙ ተማሪዎች አድርሱ። እንዲሁም እኔን ቀጣይ ክፍሎች እንዳዘጋጅ አበረታቱ። በዛሬው ትምህርታችን 2 የእንግሊዝኛ መነሻ ንግግሮችን ነው የምናየው። የመጀመሪያው my hobby የሚለው ነው። ይህን መነሻ ንግግር በመጠቀም በትርፍ ጊዜ ማድረግ የሚያስደስተንን ነገር እንናገርበታለን ማለት ነው። ሁለተኛው መነሻ ቃላችን ደግሞ my plan ይህንን በመጠቀም ደግሞ እቅዳችንን መናገር እንችላለን ማለት ነው። የምንጀምረው በትርፍ ጊዜ ማድረግ የሚያስደስተንን ነገር በመናገር ይሆናል። ወደ ንግግሮቹ እንሂድ። My hobby is watching TikTok. My hobby is watching TikTok. መነሻ ንግግራችን my hobby የሚለው ነው። ሙሉ አረፍተ ነገሩን ለመተርጎም መጀመሪያ እያንዳንዱን ቃል እንተረጉማለን። my ማለት የኔ፣ ሆቢ ማለት በትርፍ ጊዜ ማድረግ የምንወደው ነገር፣ watching TikTok የሚለው ደግሞ ቲክቶክ ማየት ወይም መመልከት። መጨረሻ ላይ is የሚለው ነው የሚለውን ይገልጽልናል ማለት ነው። ስለዚህ my hobby is watching TikTok ስንል የኔ በትርፍ ጊዜ ማድረግ የምወደው ነገር ቲክቶክ ማየት ነው። በአጭሩ በትርፍ ጊዜ ማድረግ የምወደው ነገር ቲክቶክ ማየት ነው እያልን ነው። ከዚህ በኋላ የተለያዩ ሆቢዎችን ወይም በትርፍ ጊዜ ማድረግ የሚያስደስቱ ነገሮችን እያስገባን እናያለን። My hobby is playing football. My hobby is playing football. በትርፍ ጊዜ ማድረግ የምወደው ነገር እግር ኳስ መጫወት ነው። My hobby is reading books. My hobby is reading books. በትርፍ ጊዜ ማድረግ የምወደው ነገር መጽሐፍ ማንበብ ነው። My hobby is listening to music. My hobby is listening to music. በትርፍ ጊዜ ማድረግ የምወደው ነገር ሙዚቃ ማዳመጥ ነው። My hobby is learning English. My hobby is learning English. በትርፍ ጊዜ ማድረግ የምወደው ነገር እንግሊዝኛ መማር ነው። እነዚህ ነገሮች በሙሉ ከስራ ውጪ የምናደርጋቸው ነገሮች ናቸው ማለት ነው። ሆቢ ስንል ከስራ ውጪ ማድረግ የምንወደው ነገር ማለት ነው። My hobby is cooking food. My hobby is cooking food. በትርፍ ጊዜ ማድረግ የምወደው ነገር ምግብ ማብሰል ነው ወይም ምግብ መስራት ነው። My hobby is taking photos. My hobby is taking photos. በትርፍ ጊዜ ማድረግ የምወደው ነገር ፎቶ ማንሳት ነው። My hobby is painting. My hobby is painting. በትርፍ ጊዜ ማድረግ የምወደው ነገር ስዕል መሳል ነው። My hobby is traveling. My hobby is traveling. በትርፍ ጊዜ ማድረግ የምወደው ነገር ሀገር መጎብኘት ነው። ትራቭሊንግ ማለት እየዞሩ የተለያዩ ሀገሮችን መጎብኘት ማለት ነው። My hobby is swimming. My hobby is swimming. በትርፍ ጊዜ ማድረግ የምወደው ነገር መዋኘት ነው። ንግግሮቹ እነዚህን ይመስላሉ። በጣም ቀላል ናቸው። My hobby is የሚለውን በመጠቀም መጨረሻ ላይ ማድረግ የምንወደውን ነገር ማስገባት ነው። በመቀጠል እቅዳችንን መናገር የሚለውን እናያለን። ከትንንሽ እቅዶች ጀምሮ እስከ ትላልቅ እቅዶች በዚህ
መነሻ ንግግር ማውራት እንችላለን። My plan is to save money. My plan is to save money. መነሻ ንግግራችን my plan is ምትለዋ ናት። እያንዳንዱን ቃል ስንተረጉም my የኔ፣ ፕላን ማለት እቅድ፣ to save money የሚለው ገንዘብ መቆጠብ፣ መጨረሻ ላይ is የሚለው ነው የሚለውን ይተካልናል ማለት ነው። ስለዚህ my plan is to save money ስንል የኔ እቅድ ገንዘብ መቆጠብ ነው። እቅዴ ገንዘብ መቆጠብ ነው። አሁንም my plan is የሚለውን መነሻ ንግግር ሳንቀይር እቅዶቻችንን እያስገባን እናያለን። My plan is to get a job. My plan is to get a job. እቅዴ ስራ መቀጠር ነው ወይም ስራ ማግኘት ነው። My plan is to start a business. My plan is to start a business. እቅዴ ንግድ መጀመር ነው። My plan is to improve my English. My plan is to improve my English. እቅዴ እንግሊዘኛዬን ማሻሻል ነው። improve ማለት ማሻሻል ማለት ነው። My plan is to cook dinner. My plan is to cook dinner. እቅዴ እራት መስራት ነው። እነዚህ ቀለል ያሉ እቅዶች ናቸው። My plan is to watch a movie. My plan is to watch a movie. እቅዴ ፊልም ማየት ነው። My plan is to go to church. My plan is to go to church. እቅዴ ቤተ ክርስቲያን መሄድ ነው። My plan is to visit my parents. My plan is to visit my parents. እቅዴ ወላጆቼ መጎብኘት ነው ወይም መጠየቅ ነው። My plan is to meet my friends. My plan is to meet my friends. እቅዴ ጓደኞቼን ማግኘት ነው። ንግግሮቹ ይህንን ይመስላሉ። ወደ ቀን 28 ፈተና ከመሄዳችን በፊት ቀን 27 ላይ ተሳትፎ ያደረጉ ተማሪዎችን እንጠራለሁ። አስራት፣ መቅደስ፣ ኤልዳና፣ ዘነበች፣ ቤቴልሄም፣ መሰረት፣ ሳላዲን፣ ምህረት እና እመቤት ናቸው። ሁላችሁም በጣም ጎበዞች፣ በርቱልኝ። ቀን 28 ፈተናው የሚሆነው አንደኛ በትርፍ ጊዜ ማድረግ የሚያስደስታችሁን ነገር መናገር 3 ንግግሮች ብቻ ትናገራላችሁ። ሁለተኛ እቅዳችሁን መናገር 2 ንግግሮችን ትናገራላችሁ። በአጠቃላይ 5 ንግግሮች ነው የሚሆኑት። ዛሬ ከተማርነው ንግግሮች ላይ መውሰድ ትችላላችሁ፣ የራሳችሁንም መናገር ትችላላችሁ። ፈተናውን ተሳትፎ ለማድረግ እንደተለመደው ከታች በምታዩት የቴሌግራም አካውንት ድምጻችሁን ቀድታችሁ መላክ ነው። የቴሌግራም አካውንቱን የመጀመሪያ ኮሜንት ላይም አስቀምጥላችኋለሁ። እሱን ተጭናችሁ መግባትም ትችላላችሁ። ብዙ ተማሪዎች ተሳትፎ ብታደርጉ በጣም ደስ ይለኛል። የሚቀጥለው ትምህርት ቪዲዮ ላይ እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።